ሄሎ አቤት። ሰላም ደህና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። የኢትዮጵያ ንግድ ባንክ የጥሪ ማዕከል ነበር የምደውልልዎት። እሺ። የኢትዮጵያ ንግድ ባንክ ደንበኛ ተጠቃሚ ነህ አይደለ? የኢትዮጵያ ንግድ ባንክ ደንበኛ ተጠቃሚ ነህ አይደለ? ምን ማለት ነው? ምን ማለት ነው ማለት የኢትዮጵያ ንግድ ባንክ ደንበኛና ተጠቃሚ ነህ አይደለ እያልኩ ነው። አዎ። ሞባይል ባንኪንግ አስከፍተህ መጠቀም ጀምረሃል? አዎ እጠቀማለሁ። አክቲቭ ነው እየሰራልን ነው አይደለ? አዎ። በጣም ጥሩ። እሺ የምደውልልህ ለገሀር ከሚገኘው ከዋናው ሄድ ኦፊስ ሲሆን ለመልካምና ለጥሩ አጋጣሚ ነበረ። ይሰራል። አሪፍ ነው። አዎ እኮ መስራቱን ነገርከኝ እኮ ነው። የምደውልልህ ለመልካምና ለጥሩ አጋጣሚ ነበረ። እሺ። በባንካችን ቅርንጫፎች ላይ ቁጠባን ባህል አድርገህ ከመቶ ብር ጀምሮ ስትቆጥብ ገንዘብ ወጪ ገቢ ስታረቅ ቆይተሃል አይደለ? አዎ። ሆኖም ባንካችን የኢትዮጵያ ንግድ ባንክ እንደሚታወቀው ደንበኞቹን ለማበረታታት በየ6 ወሩ ይቆጥቡ ይሸለሙ መርሃ ግብር ያከናውናል። እሺ። ሆኖም 23ኛ ዙር ይቆጥቡ ይሸለሙ መርሃ ግብር እየተከናወነ በቆየበት ሰዓት አንተ ከ10 እድለኛ ደንበኞቻችን መካከል የ6ኛን ደረጃ ይዞልህ በመውጣቱ ዘመናዊ የሆነ የልብስ ማጠቢያ ማሽን እድለኛና አሸናፊ ሆነ በመገኘትን የደወልነው። በቅድሚያ እንኳን ደስ አለህ። እሺ፣ ደስ ይበልሽ። ሁለተኛው ላይ ትራንስፈርቱ ማናጀር ፔሳ ወይም ኤምፔሳ የሚል አለ አይደል? አዎ እሱን ይምረጡለት። እሺ ማርቀጡ። ከዛ ሴቪንግ ብሎ ይመጣልዎታል። ሴቪንግ ብሎ ይመጣልዎታል። የራስዎትን የአካውንት መጨረሻ ይዞ እሱን ይምረጡለት። እሺ። ሁለት ሰንጠረዥ መጣልዎታል አይደል? ሁለት ባዶ ቦታ። መጣ። የመጀመሪያው ላይ አይኒ ሸር ያልነበረውትን መዝግቡ 706 ይበሉ። 706 071 739 739 እስኪ የመዘገቡትን እንገሩኝ እንዳይሳሳቱ። 706 እሺ 07 እሺ 17 እሺ 39። በጣም ጥሩ። የታችኛዋ ሰንጠረዥ ላይ ደግሞ 00 ይበሉ። 0019 ታችኛው ላይ 0019 0019 905 905 እስኪ የመዘገቡትን እንገሩኝ። 00 እናሌ 0019 እሺ 905 00ን እኮ አይጽፍም። እንዴት ጻፈልሁት? 00ን ሳይጽፍ 00ን እኮ እሱ ጋር አይጽፍም አይደል እንዴ? እንዲሁ ይወስዳል ብዬ ነው። እናሌ ይወስዳል ብዬ ነው። 19905 ነው ያሳየኝማ። ከስር ኮንቲኒ የሚል በርቷል አይደል? ኮንቲኒ ባሉት። እሺ ኮንቲኒ ያሉት። እሺ አሁን ፒንዎትን ይጠይቀውታል። ፒንዎትን ሲያስገቡለት እንኳን ደስ አለዎት ብሎ ይመጣልዎታል። እሺ አሁን ፒንዎትን ያስገቡ። ፒን ማለት የላክልኝ አይደለም፣ የላኩልዎትን ሳይሆን መጀመሪያ የራስዎት 4 ዲጂት አለ አይደል? የሚስጥር ቁጥሮት ማለት ነው። እሱን ያስገቡለት። የንግድ ባንክን የንግድ ባንኩን 4 ዲጂት አለ አይደል? ሞባይል ባንኪንግ የሚጠቀሙበት መጀመሪያ ሲገቡ የከፈቱበት ማለት ነው። እሱን ያስገቡለት። እሺ እሱን ሲያስገቡ አሁን ሎዲንግ አድርጎ ኮንቲኒው ብሎ በድጋሚ ይመጣል። እያደረገ ነው። ኮንቲኒው። እሺ ተሽከርክሮ እንኳን ደስ አለዎት ብሎ ይመጣል። እሺ ኦኬ። ምን መጣልዎት? ምንም እየተሽከረከረ ነው እኮ ሎዲንግ እያደረገ ነው አይደል? ሎዲንግ አድርጎ ይመጣልዎታል። ምን መጣልዎት? እኔም እንዳንተ ነው። በዚህ ስልክ የንግድ ባንክ ቁጥሩ የለኝም። ዝም ብዬ ነው በስክሪፕቶ እየጻፍኩ ነበር አንተ ነገርከኝ።